ስለ ሃይማኖቱ በጣም አርጎ የሚመታ ነገር መጣበት። መስጂድ ውስጥ ገብቶ ኢማሞችን በማሰር የቅርብ ጊዜ ከዛሬ 3 ቀን ወይም 4 ቀን ሐይቅ አካባቢ የተፈጠረው ማየት እንችላለን። በልንደው ጥቃት እየተፈጠረ ያለው በዚህ ስም የኛን አስተሳሰብ በእኛ ልኬት በእኛ መንሃጅ ካልተከተላችሁ እዚህ ምድር ላይ ሃይማኖት ውስጥ የሚሆን ምድር ላይ አትኖሩም የሚል መፈክር ጭምር ያለበት ነው። አሁን መሻይኾች ላይ የደረሰባቸው ያለው በደል ማለት ነው። በዚህ ልክ አንድነት እየተባለ መሸዋወዱ ቢቆም ጥሩ ይመስለኛል። አንድነት የሚል የገጠሩን ዑለማ ወይም በገጠር ያለው ሐሪማ የሚባለውን ያንን የመቀየር የማስወገድ ሲሆንብን ነው ዛሂር ነው። ያንን በደንብ አስረድተናል። ለሁሉም ማህበረሰብ ህዝባችን እንዲያቆም የሚገባው የላከንም ነገርን እንደታል ሃይማኖቱን መጠበቅ እንዲያለበት ነቅቶ መያዝ እንዲያለበት ያላወቅም ደግሞ የመንግስት አካል ደግሞ በማያግባው የሚገባም ከሆነ ያም እንዲቆም ያንን በደንብ እንዲያስረዳን ነው። አንደኛ ሐሪማዎች ማለት ትምህርት የሚማርበት የእስልምና ትምህርት የሚማርበትን ዋና የሆኑትን እነዛን መዘጋት አለባቸው። እኛ በምንሰጠው ትምህርት እንጂ እኛ በምናዋጣው አስተማሪ እንጂ በምንም አይነት ዘግታችሁ መሆን አለበት የሚባል ይሄ መጣ። ይሄ ጥፋት መጅሊሱ የመክሰስና የመከሰስ መብት ያለው መብቱን ተጠቅሞ እንኳን ምንም ያለበት አሁን የተመረጠበት አግባብ ህገወጥ ቢሆንም ነገር ግን ወደ ፍርድ ቤት ሄዶ ጉዳዮችን ማስፈጸም ሲችል ጸጥታውን በቀጥታ በማዘዝ እንደ አይነት ሰቶች ታይተዋል። ስለ አንድ የአሻዒራ እምነት በቃ ስለ እምነቱ ቢያስተምር ከፋፋይ ተብሎ ወረቀት ይመጣበታል። ከዛሬ ጀምሮ እዚህ መስጊድ ላይ እንዳያሰግድ ዳዕዋ እንዳያደርግ ተብሎ የሚባረርበት ሁኔታ ነው ያለው። ይህ የሚያሳየው ምንድነው? ያስተሳሰብ ንቅናት ተከላ እንዳሉት ቅድም ወንድሞቼ ያ ነው። በቃ ሱፊያዎች በሀገራችን ቃድርዬ ይታወቃል፣ ሰማንዬ ይታወቃል፣ የተለያዩ አሉ ጠሪቃዎች። እነዛም እንዲከበሩ ያተታል። በመጨረሻ ላይ እምነታችን እሳ በምን ዙሪያ ነው የሚካሄደው ሲባል አህለሱና ወልጀማዓ ተብሎ ሲባል አሽዓሪያና ማቱሪዲያዎች ናቸው በአንደኝነት የሚጠቀሱት። ባንዲራቸው ከፍ ብሎ የሚታየው የነሱ ነው የሚለው ከመድረክ መሪው ተንጸባርቆ ሲነገር ነበር በቃል ደረጃ።